ማንቸስተር ዩናይትዶች የአስቶን ቪላውን አማካይ ዮር ቴሊማንስን አስፈርመዋል። ተጫዋቹ በዩናይትድ እስከ 2031 የሚያቆየውን ፊርማ የተፈራረመ ሲሆን የሕክምና ምርመራውን ማጠናቆ ዩናይትድን መቀላቀል ችሏል። የተጫዋቹ የውል ማፍረሻ ከተነሳ በኋላ በ35 ሚሊዮን ፓውንድ ዩናይትድን መቀላቀል ችሏል። ዩናይትዶች በክረምቱ የዝውውር መስኮት ከአንድሬ ሳንቶስ በመቀጠል ሁለተኛ አማካያቸውን ማስፈረም ችሏል። በፕሪሚየር ሊጉ የካበተ ልምድ ያለው ዮር ቴሊማንስ ለዩናይትድ ጥሩ ዝውውር ተብሎ እየተወራ ይገኛል። በሌላ በኩል ስሙ ከማንቸስተር ዩናይትድ ጋር ተያይዞ የነበረውና ዩናይትድን ለመቀላቀል ጫፍ ደርሶ የነበረው የብራዚላዊ ብሔራዊ ቡድን ተጫዋችና የአትላንታው አማካይ ሄደርሰን ዝውውር ጉዳይ ሳይሳካ ቀርቷል። ዝውውሩ ሳይሳካ የቀረው ተጫዋቹ የሕክምና ምርመራ በሚያደርግበት ወቅት የጉልበት ህመም ስለተገኘበት ነው። ተጫዋቹ ከዓለም ዋንጫ ውድድር በፊት የጉልበት ጉዳት አጋጥሞት የነበረ ሲሆን ሆኖም ግን ተጫዋቹ የዓለም ዋንጫው ላይ ለመሳተፍ ሲል የህመም ማስታገሻ ወስዶ መሳተፍ ችሎ ነበር። ሆኖም ግን ዩናይትድ የሕክምና ምርመራውን ሲያደርግ የሕክምና ምርመራውን ሳያልፍ ቀርቷል። ዩናይትዶች ሪስክ ላለመውሰድ ተጫዋቹን ሳያስፈርሙት ቀርቷል። ሄደርሰን ወደ አትላንታም የተመለሰ ሲሆን ዝውውሩም ሳይሳካ ቀርቷል። የአርሰናሉ አማካይ ሊአንድሮ ትሮዛርድ የቱርኩን ቤሺክታሽ ለመቀላቀል ከጫፍ ደርሷል። አርሰናሎች ለዝውውሩ 20 ሚሊዮን ፓውንድ ከቤሺክታሽ የሚቀበሉ ሲሆን ትሮዛርድም ዝውውሩን ተቀብሏል። የ31 ዓመቱ የክንፍ አጥቂ ሊአንድሮ ትሮዛርድ ወደ ኢስታንቡል ለሕክምና ምርመራ የተጓዘ ሲሆን የ3 ዓመት ኮንትራትም የሚፈርም ይሆናል። ትሮዛርድ በአርሰናል ቆይታው 174 ጨዋታዎች የተጫወተ ሲሆን 36 ጎሎችና 34 አሲስቶችን ማድረግ ችሏል። በተጨማሪም በ2023/24 ላይ የኮሚኒቲ ሺልድ ዋንጫና በዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግን ከአርሰናል ጋር ማሸነፍ ችሏል። ሜሰን ግሪንውድ የቱርኩን ፌነርባቼን ለመቀላቀል ተስማምቷል። ተጫዋቹ ፌነርባቼን በ40 ሚሊዮን ፓውንድ የሚቀላቀል ሲሆን እስከ 2030 በክለቡ ለመቆየት ተስማምቷል። ተጫዋቹ ከዚህ በፊት በማንቸስተር ዩናይትድ ቤት ከፍቅረኛው በቀረቡበት የተለያዩ ክሶች የእግር ኳስ ሕይወቱ ላይ ጥላሸት ጥሎበት ያለፈ ሲሆን የቀረቡበትን ክሶች ግን ውድቅ ተደርገው ዩናይትድም ተጫዋችን ለፈረንሳዩ ማርሴይ በ2024 መሸጡ ይታወቃል። በማርሴይ ቤት በቆየባቸው 2 ዓመታት ድንቅ አቋሙን ማሳየት ችሏል። 47 ጎሎችንና 14 አሲስቶችን በሁሉም ውድድሮች ማድረግ ችሏል። የቼልሲው አዲሱ አሰልጣኝ ጃቢ አሎንሶ አሌሃንድሮ ጋርናቾን በክለባቸው እንደማይፈልጉት አሳውቀዋል። ከክለቡ ስኳድ ዝርዝር ውጭ መሆኑንም ጨምሮ ተናግሯል። በቼልሲ ያልተሳካ ውድድር ዓመት ያሳለፈው የቀድሞ የማንቸስተር ዩናይትድ የክንፍ ተጫዋች አሌሃንድሮ ጋርናቾን ለማስፈረም የተለያዩ ክለቦች እየፈለጉት ይገኛል። ቼልሲ ለተጫዋቹ ዝውውር የ50 ሚሊዮን ፓውንድ ሂሳብ አስቀምጧል። የጣሊያኑ ክለብ ሮማም የተጫዋች ፈላጊ ሆኖ ብቅ ብሏል። ከቼልሲ ጋር በተጫዋቹ የዝውውር ጉዳይ የተወያዩ ሲሆን ሮማዎች በውሰት ተጫዋች መውሰድ ይፈልጋሉ። ሆኖም ግን ቼልሲዎች በቋሚነት መሸጥ ይፈልጋሉ። ዛሬ ሐምሌ 7 ምሽት 4 ሰዓት ላይ ለዋንጫ ለማለፍ በዓለም ዋንጫ ጨዋታ ስፔንን ከፈረንሳይ ያገናኛል። በጉጉት የሚጠበቀው ጨዋታ የብዙዎችን ቀልብ የሳበ ሲሆን ሁለቱ ሀገራት በ2024 የአውሮፓ ዋንጫ ላይ ተገናኝተው ስፔን 2-1 ማሸነፏ ይታወሳል። በዚህ ዓለም ዋንጫ ጨዋታም ፍራንስ እስካሁን ሁሉንም ጨዋታዎች ያሸነፈች ሲሆን ስፔን በበኩሏ ከመጀመሪያው ጨዋታ አቻ መውጣት ውጪ ሁሉንም አሸንፋለች። ፈረንሳዮች በዚህ ውድድር 16 ጎሎችን ሲያስቆጥሩ ከዚህም ውስጥ ግን 8ቱን ያስቆጠረው ኪሊያን ምባፔ ነው። በዓለም ዋንጫ ታሪክ ብዙ ጎሎችን በማስቆጠር ሪከርድ የያዙ ተጫዋቾች ሊዮኔል ሜሲ እና ኪሊያን ምባፔ ናቸው። ሊዮኔል ሜሲ 21 ጎሎችን ሲያስቆጥር ምባፔ ደግሞ 20 ያስቆጥሯል። ዛሬ ምሽት ምባፔ ጎሎችን የሚያስቆጥር ከሆነ ከሜሲ ሊስተካከል ወይም ሊበልጥ ይችላል። ስፔኖች በበኩላቸው በኳስ ፖዚሽናቸውና በአጫወታቸው አሪፍ ወጣት ቡድን መስራት ችለዋል። ፈረንሳዮች ደግሞ ጠንካራ የሆኑና በተለይ ከፊት ያሉ ተጫዋቾች በየትኛውም ሁኔታ ላይ ተጽዕኖ መፍጠር የሚችሉ ተጫዋቾች ናቸው። የዛሬ ምሽቱን ጨዋታ ማን ያሸንፋል የሚለውን የምናየው ይሆናል።